ሄዝ ሶለንን ከርቀት አያት። እሷም አየችው። በጣም ደስ አላት። ግን ለሄዝ የሚንጫጩትን የሴቶች ብዛት ስታይ ምንም አይነት ቻንስ እንደማይኖራት ስላሰበች ቦታውን ለቃ ሄደች። በዛ ግርግር ውስጥ ግን እየተገፋፋች ሄዝ ጋር ደረሰች። ሄዝም አጋጣሚውን ተጠቅሞ ስሟን ጠየቃት። ከዛም የሶለን የልጇ ጓደኛ ሶለን አርት ጋላሪ እንዳላትና ሁሉም ሰዎች እዛ ፕሮግራም ላይ እንዲመጡ እንደተጋበዙ ሲናገር ሄዝ ሰማ። ከዛም ከጥቂት ቀን በኋላ ሄዝ ወደ አርት ጋላሪዋ መጣ። በአጋጣሚ እዛው አካባቢ ስለነበር እንደመጣና አርት በጣም ስለሚወድ እንድታሳየው ጠየቃት። ሶለንም ፕሮፌሽናል በሆነ መንገድ እያንዳንዱን አርት አንድ በአንድ ታስረዳው ጀመር። ሄዝ ግን አይኑን ከሷ ላይ መንቀል አልቻለም ነበር። ከዛ ሁሉንም እቃ ገዛለው አላት። ሶለንም ደንግጣ አየችው። ሄዝ ግን አይደለም የሚሸጠውን የማይሸጠውንም እቃ በሙሉ ገዛለው አለ። ሶለንም እየቀለደ መሰላትና ለጥበብ ክብር ይኖር እያለች ትቆጣው ጀመር። ሄዝ ግን ከምሩን እንደሆነና ሁሉንም አርቶች ስለወደዳቸው እንደሚወስዳቸው ነገራት። ከዛ የሄዝ አድናቂዎች ወደ አርት ጋላሪው እንደገባ አውቀው ካሜራ ይዘው ግርግር መፍጠር ጀመሩ። ግርግሩን ለማምለጥ ሶለን መኪና እየነዳች ሰው የሌለበት ቦታ ሄዝን ይዛው ሄደች። ውስጥ ከገቡም በኋላ ብዙ ስዕሎች ያሉበት ቤት ነበር። በጣም ስለምትወደው ስዕልም በደንብ ትነግረው ጀመር። ሶለን ስለምትወደው ነገር እንደዚህ ተመስጣ ስታወራ ሄዝ ራሱን መቆጣጠር አቃተው። እናም ወደ አርት ጋላሪዋ የመጣው በአጋጣሚ ሳይሆን ሆን ብሎ እሷን ለማግኘት እንደሆነ ነገራት። ከዛም እንደወደዳት ይነግራት ጀመር። እናም ከዚህ በላይ ሊያውቃት እንደሚፈልግ ይነግራት ጀመር እና ሊስማት ይሞክር ነበር። ሶለንም ፈልጋዋለች፣ ግን ታናሿ ስለሆነ ራሷን ማሳመን አልቻለችም። እናትህ ሆናለሁ በወልድ አደርሰሃለሁ እያለች ልትሸሸው መሞከር ጀመረች። እሱ ግን አብራው እንድትሆን በጣም ለመናት። በቤቷ ድረስም ተከተላት። 20 ዓመት ልዩነት በመካከላቸው ስለነበርና በቅርብ ጊዜ የፈታች ሴት ስለሆነች ድጋሚ ሌላ የሚቋረጥ ሪሌሽንሺፕ መጀመር አልፈለገችም ነበር። እናም ከቤቷ እንዲወጣላት ጠየቀችው። ሄዝም ሆን ብሎ ሰዓቱን ቤቷ አስቀመጠ። ድጋሚ የሚመጣበት ምክንያት ፈልጎ ነበር። ከዛም ኮፍያውን አድርጎ ወጣ። ሶለንም በሯን ዘጋችና በመስታወት በኩል ሲሄድ አየችው። ልክ ሄዝ ሲሄድ ልጇ ወደ ቤት መጣች። ሶለንም በድንጋጤ ጸጉሯን ማስተካከል ጀመረች። ልጇን በሩን ከፍታ ገባችና እናቷን አቀፈቻት። ልጅቷም የእናቷን ፊት ስታይ ችግር አለ ወይ ብላ ጠየቀቻት። ሶለንም ምንም ችግር እንደሌለና ሙቀት ስለሆነ እንደዚህ የለበሰችው ነገረቻት። ልጅቷም ወደ ክፍሏ ገባች። ሶለንም ራሷን ለማረጋጋት እየሞከረች መስታወት እያየች እያለ የሄዝን ሰዓት አየችው። ሶለንም ድጋሚ ልታገኘው ፈልጋ ስለነበር ሰዓትህን ልመልስልህ በሚል ሰበብ ልታገኘው እሱ ወዳለበት ሀገር ሄደች። ሆቴሉም ሄደች። ከዛ ከሄዝ ጋር አሪፍ የፍቅር ጊዜ አሳለፉ። ከዛ ከተመለሰች በኋላ የድሮ ባሏ ጓደኛዬ ጣሊያን ውስጥ ሄዝ ከተባለ ታዋቂ ዘፋኝ ጋር ስትሳሳም አየዋት አለኝ አለ። እሷም ሰው ተመሳስሎበት ይሆናል ብላ ካደች። ከዛም በሚቀጥለው ቀን ጠዋት ሄዝ ለሶለን ሶሻል ሚዲያ እንዳትከፍት ቴክስት ላከላት። ከዛም ረጅም ሰዓት አንገራገረችና ሶሻል ሚዲያዋን ከፈተችው። ከዛ የእሷና የሄዝ ፎቶ ኢንተርኔቱን በሙሉ አጥለቅልቆ ታየች። ያየችውን ነገር ማመን ስላልቻለች በጣም ደንግጣ ፒሲዋን ዘጋችው። ልጇንም ለማየት ስትሄድ ስልኳ በኖቲፊኬሽን ተጥለቅልቆ ነበር። ሶለንም ልጇ ወዳለች